ሰላም ጤና ይስጥልኝ የሁሉም ሚዲያ ቤተሰቦች። ወንዶች ሴት ልጅ ፊት ጠንካራ ሆነው ለመታየት ይጥራሉ። ነገር ግን ሳያውቁት የሚያሳያቸው ጥቃቅን ባህሪዎች ከመሳብ ይልቅ በዝምታ እንድትንቃቸው ያደርጋሉ። ዛሬ የምንነግራችሁ 5 ነጥቦች ከወትሮው ለየት ያሉና ብዙ ጊዜ ትኩረት የማይሰጣቸው ግን አንድን ሴት ስላንተ ያላት ክብር መሬት ላይ የሚጥሉ ድብቅ ድርጊቶች ናቸው። በተለይ ቁጥር 5 ላይ የምናነሳው ነጥብ ብዙዎቻችሁ እንደ ትህትና የምታዩት ግን ሴቶችን የሚያሸሽ ትልቅ ስህተት ነው። እስከ መጨረሻ አብራችሁን ቆዩ። ቪዲዮ ላይክ በማድረግ ጀምሩ። አንደኛ፣ ትኩረት ለማግኘት መጣርና ከመጠን በላይ ማውራት ወይም attention seeking and over talking። አንድን ሴት ፊት በፍጹም ልታሳየው የማይገባ ደካማ ባህሪ እዩን የማለት ጉጉት ነው። ብዙ ወንዶች ሴት ልጅን ለማስደመም ሲሉ ብቻ የማይሆን ቀልዶችን ለመቀለድ ይሞክራሉ። የሌሎችን ትኩረት ለመሳብ ድምጻቸውን ከፍ አድርገው ያወራሉ ወይም ስለ ራሳቸው ትልቅነት ሳያቋርጡ ይዘባርቃሉ። ይህ ባህሪ በራስ መተማመን እንደሌለህና ከእሷ ወይም ከአካባቢህ ሰዎች አድናቆትን እንደምትለምን ያሳያል። እውነተኛ ማራኪ ወንድ ትኩረት አይለምንም፣ ይልቁንም በተረጋጋ ማንነቱና በዝምታ ውስጥ በሚያሳየው ግርማ ሞገስ ትኩረት እንዲሰጠው ያደርጋል። አንተ ትኩረት ለማግኘት በተጨነቅ ቁጥር እሷ ካንተ ይበልጥ እየራቀች ትሄዳለች። ሁለተኛ፣ ስለ ወጪዎችና ስለ ገንዘብ መጨነቅ ወይም ፍሪጋሊቲ ኦብሴሽን ኤንድ ፋይናንሻል ኢንሴክሪቲ። ይህ ማለት ያለ አቅምህ ወጪ አድርግ ማለት አይደለም። ነገር ግን እሷ ባለችበት ስለ ዕቃ ዋጋ መወደድ፣ ስለ ሂሳብ ብዛት ወይም ስለ ትርፍና ኪሳራ በዝርዝር የምታወራ ከሆነ ውስጥህ ስጋት የሞላበት ወንድ እንደሆንክ ያሳያል። ሴቶች በተፈጥሯቸው ደህንነት ወይም ሴኩሪቲ ከሚሰጣቸው ወንድ ጋር ነው መሆን የሚፈልጉት። ስለ ገንዘብ እጥረት ወይም ስለ ወጪ በዝርዝር ስታወራ ለወደፊት ህይወታችን ዋስትና የለውም የሚል መልእክት በድብቅ እያስተላለፍክ ነው። ስስትና ስለ ገንዘብ መጨነቅ የወንድነት ማራኪነት በከፍተኛ ሁኔታ ከሚቀንሱ ነገሮች ቀዳሚና ዋናው ነው። ሶስተኛ፣ የህይወትን ታሪክ ዘግዝቀው ማውራትና ርህራሄ መፈለግ ወይም ኢሞሽናል ዳምፒንግ። ብዙ ወንዶች ሴት ልጅን ለማቅረብ በሚል ስሜት ገና በቅርብ እንደታወቁ የደረሰባቸውን መከራ፣ የቤተሰብ ችግር ወይም የድሮ ፍቅረኛቸው እንዴት እንደጎዳቻቸው ዘግዝቀው ያወራሉ። ይህን የምታደርገው ልቧን እንዲራራልኝ ወይም ሲኪንግ ፒቲ ብለህ ሊሆን ይችላል። ነገር ግን ሴት ልጅ ገና ግንኙነቱ ሳይጠነክር ያንተን የህይወት ሸክም ስትሰማ የምታስበው ይህ ወንድ በራሱ መቆም የማይችልና የኔን ርህራሄ የሚለምን ደካማ ነው ብላ ነው። ችግሮችን ለብቻ ወይም ከወንድ ጓደኞች ጋር መፍታት ሲገባ እሷ ላይ የምታፈሰው ከሆነ ማራኪነትን ታጣለህ። ገና በጅምር አስተማሚ እንድትሆንልህ አታደርጋት። አራተኛ፣ ሁሉንም አውቃለሁ ባይነትና ክርክር ወይም አርጉሜንቴቲቭ ኤንድ ዘ ኒድ ቱ ቢ ራይት። በሁሉም የውይይት ርዕስ ላይ እኔ ያልኩት ብቻ ነው ትክክል ብለህ የምትከራከር ከሆነና የእሷን ሀሳብ የምታጣጥል ከሆነ በራስ ላይ እርግጠኛ እንዳልሆንክ ያሳያል። ጠንካራ ወንድ የሰዎችን ሀሳብ ለመስማት አይፈራም። ሁሉም ነገር ለማስተካከልና ሰውን ትክክል አይደለሽም ለማለት የምትሮጥ ከሆነ የውስጥን ክፍተት ለመሸፈን እየሞከርክ እንደሆነ ትታወቃለህ። ይህ ባህሪ አምባገነን እንጂ መሪ ወይም ሊደር አያደርግህም። በሀሳብ መለዋወጥ እንጂ በሀሳብ መበላለጥ ላይ አታተኩር። አምስተኛ፣ ስለ ቀድሞ ስኬቶችህ ብቻ ማውራት ወይም ሊቪንግ ኢን ዘ ፓስት። በፊት ያደረጋቸውን ትልልቅ ነገሮች፣ የነበረ ዝና ወይም ሀብት ደጋግመህ የምታወራ ከሆነ በአሁኑ ሰዓት የምትሰራው አዲስ ነገር እንደሌለህና ባዶ እንደሆንክ ያሳያል። ሴቶች የሚሳቡት ዛሬ ላይ ለሚለፋና ለወደፊት ራዕይ ፊቸር ቪዥን ላለው ወንድ ነው። ስለ ትናንትና ማንነት ከመጠን በላይ የምታወራ ከሆነ ትኩረት ፈላጊ ወይም አቴንሽን ሲከር ትመስላለህ። ያለፈውን ትተህ ስለ ዛሬ ማንነትና ስለ ነገው ዕቅድህ በተግባር አሳይ። በአጠቃላይ ሴት ልጅ ፊት ማራኪ የሆነ ለመታየት በራስ መተማመንና የወንድነት ግርማህን ጠብቅ። ከእነዚህ 5 ነጥቦች ውስጥ አንተን ይበልጥ የገረመው ወይም ብዙ ጊዜ ስትሳሳት የነበረው የትኛ ነው? በኮሜንት ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ እስከምንገናኝ ቸር ያቆየን።